ከሰይጣን ጋር የተደረገ ቃለ ምልልስ ክፍል 2። በትናንትናው በክፍል 1 ቪዲዮ ላይ ሁላችሁም እንደምታውቁት ቅዱሱ አባታችን አባ ጳውሊ ተጋዳይ በጭፈራ ቤት፣ በመዝናኛ ቤት፣ በዳንስ ቤት ላይ ያገኙትን ሰይጣንን አስቆመው በስልጣነ ክህነታቸው ገዝተው በዚህ ዓለም ያሉ ሰዎችን እንዴት አድርጎ እንደሚያሳስት ጥበቡን እንዲገልጽላቸው ጠይቀውት አናዘውት ነበር። ታዲያ ሰይጣንን ያናዘዙበትን ቃለ መጠየቁን ክፍል 2ን ይዤላችሁ ቀርቤያለሁ ማለት ነው። እናንተም ከሰይጣን ጋር የተደረገ ቃለ ምልልስ ብላችሁ በመግባት በፕሌሊስቱ ሁሉንም ቪዲዮዎች ማግኘት ትችላላችሁ። ክፍል 2ን ይኸው እየለቀኩላችሁ ነው። አደራ ለሁሉም ሰው እንዲዳረስ በምትችሉት መጠን ለሁሉም ሰው ይጠቅማልና በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ ይጠይቃለሁ። ታዲያ የትናንትናው ቪዲዮ ጠቅለል አድርጎ ቃለ መጠየቁ ሰይጣን ጋር ያደረጉት ቃለ ምልልስ ምን እንደሚመስል ዝም ብሎ በሃይላይት ደረጃ የሚያሳይ ነው። ከመጀመሪያው ጀምሮ የጠየቁትን ጥያቄ ይሄው ካሁን ጀምሮ አቀርብላችኋለሁ። አባ ጳውሊም ሰይጣንን ከመጀመሪያው ከሰዎች በአንዱ አድረህ በኃጢአት ትጥለው ዘንድ አጋዥ የሚሆን ምንድነው አሉት። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ በማንም ላይ ማደር አይቻለንም። ነገር ግን ፈጽሞ ይቅር ባይ ከሆነ ከእግዚአብሔር ሕግ ትንሽ ፈቀቅ ቢል፣ እንደዚሁም ደግሞ በየጊዜው ስሙን መጥራት ቢያቆም ስሙን ባይጠራ፣ ያን ጊዜ በእርሱ ላይ ለማደር ኃይልን ሥልጣንን እናገኛለን አላቸው። ሰይጣንም ቀጥሎ የእግዚአብሔርን ስም መጥራት ያልኩህም በፍጹም ሃይማኖት ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ማለት ነው እንጂ ሕፃንም ቢሆን ከመጠመቁ በፊት እናቱ ወላጆቹ በላዩ ላይ የእግዚአብሔርን ስም የማይጠሩበትና በመላ ሰውነቱ ላይ በመስቀል ምልክት የማያማተቡበት ከሆነ እኛ እናድርበታለን፣ እንሰለጥንበታለን አላቸው። ዳግመኛም ወላጆችና አሳዳጊዎች ይህንን መንፈሳዊ ተግባር ካልሰሩና ካላደረጉ በሕፃናት ላይ ለማደር ሥልጣን እናገኛለን አላቸው። ዳግመኛም ሴትና ወንድ ለመጋባት በወደዱና በፈቀዱ ጊዜ አስቀድመው በካህናት ጸሎትና በክርስቶስ ሥጋና ደም አንድ ከሆኑ ሥልጣን የለንም፣ ሥልጣን አናገኝም። በመኝታቸው አንድ በሚሆኑበት ጊዜም ስሙን በመጥራት ወደ ፈጣሪያቸው ወደ እግዚአብሔር ቢጸልዩ በዚህ መልካም ሥራቸው ኃይላችን ይደክማልና በእነርሱም በልጆቻቸውም ላይ ሥልጣን የለንም። ነገር ግን ከዚህ ሁሉ መንፈሳዊ ሥራ ቢርቁ እኛ በእነርሱም በልጆቻቸውም ላይ እናድርባቸዋለን፣ እንሰለጥንባቸዋለን፣ ሰላምን እናሳጣቸዋለን። ኑሯቸው ጠብና ክርክር፣ ጭቅጭቅ፣ መጨረሻቸውም መለያየት ይሆናል አላቸው። ይሄ ማለት ወላጆች በሥጋ ወደሙ ጋብቻ ተጋብተውም እንኳን በመኝታቸው አንድ ሲሆኑ ሩካቤ ሊፈጽሙ ሲሉ ወደ ፈጣሪያቸው ጸሎት አድርገው ሩካቤ የማይፈጽሙ ከሆነ እኛ እንሰለጥንባቸዋለን እያለ ነው። የሚወልዷቸው ልጆች ላይም እንሰለጥንባቸዋለን፣ ኃይልን እናገኛለን እያለ ነው። እንግዲህ ስለዚህ ባለትዳሮች ሩካቤያቸው፣ ግንኙነታቸው እንደ አሕዛባውያን እንደ አረማውያን እንዳይሆን፣ እንደዚሁም ደግሞ እንስሳዊ ተግባርን እንዳይፈጽሙ በአልጋ አንድ ከመሆናቸው በፊት በግብር ከመገናኘታቸው በፊት ከአምላካቸው ጋር ሁለቱም በአንድ ላይ ሆነው ጸሎት ማድረግ አለባቸው ማለት ነው። እሺ፣ ሰይጣንም ቀጥሎ እንደዚህ አለ። ሰው ሁሉ የእግዚአብሔርን ስም እየጠራ ካልጸለየ የወደድነውን ሁሉ እናደርግበታለን፣ ዓለሙን ሁሉ ድል አድርገን እንገዛ ዘንድ ባለን አቅማችን ሁሉ እንታገለዋለን አለ። ዳግመኛም አባታችን አባ ጳውሊ መላውን የዓለም ሰዎች የምትፈትናቸው በምንድን ሥራ ነው አለው። ጥበብን ንገረኝ አለው። ሰይጣንም እንደ ምኞታቸው እንፈትናቸዋለን፣ ሊፈተኑ የሚችሉበትን ሥጋዊ ሐሳብን አሳምረን እናቀርብላቸዋለን፣ እናሳምርላቸዋለን፣ እናስውብላቸዋለን አለ። ዓለማዊ ሥጋዊ ፍላጎትን በኩራት በትምክት እናቃጥላቸዋለን፣ እንቅልፍንና ዝሙትን መመኘትን እናመጣባቸዋለን፣ ጾም እንዳይጾሙ ጸሎት እንዳይጸልዩ እናደርጋቸዋለን፣ ስግደትን እንዳይሰግዱ እናደርጋቸዋለን፣ ከሥጋ ወደሙና ከመልካም ሥራ ሁሉ እናርቃቸዋለን። ዘወትር ይህንን ዓለም በማሰብ በስካር በውሸት በቂምና በቅናት በሐሰት በመመስከር ወርቅና ብርን በመውደድ በሐሰት በመማል በስንፍና ሰውን በመስደብ በማማት አእምሯቸውን እንዲያጠፉ እናደርጋቸዋለን። ቅዱሳንንም ሳይቀር እንዲንቁና እንዲሳደቡ እናደርጋቸዋለን። የዘላለም ሕይወት መንግሥተ ሰማያትን እንዲያጡና ልባቸውም ከእግዚአብሔር ፍቅር እንዲርቅ ቃል ኪዳናቸውንም እንዲተዉ የቅዱሳንን ቃል ኪዳን እንዲተዉ በተለያየ ምክንያት ባለን ኃይል እንዋጋቸዋለን አላቸው። ዳግመኛም አባ ጳውሊም ሰውን እንደዚህ አድርገህ ታጠፋ ዘንድ ኃይል የምታገኘው እንዴት ነው አሉት። ሰይጣንም መለሰ እንደዚህም አለ። እኛ ሰውን ለማጥፋት ኃይልና ሥልጣን የምናገኘው የእኛን ሐሳብ ተከትለው ኀጢአትን አዘውትረው በሚሠሩ ክፉዎችና አመንዝራዎች እንደዚሁም ፈጽመው ንስሐ በማይገቡ ላይ ነው። የሚጠብቋቸው ቅዱሳን መላእክት ስለ በደላቸውና ስለ ኀጢአታቸው ሲርቋቸው ያን ጊዜ እኛ በእነርሱ ላይ እንበረታለን አለ። እንግዲህ እዚህ ላይ በደንብ ልብ አድርጉ።
ሁላችንም እንደምናውቀው የሰው ልጅ ከተወለደ ጀምሮ እስከ ዕለተ ሞቱ ድረስ ጠባቂ መልአክ በቀኝ በኩል አለው። የጽልመት መልአክ ወይም ደግሞ የጥፋት መልአክ በግራ በኩል አለው። ታዲያ በጎን ስንሰራ፣ ጥሩን ስንሰራ፣ ስንጾም፣ ስንጸልይ፣ ስንሰግድ፣ ዓርብ ሮብን ስናከብር፣ ሰንበታትን ስናከብር በእነዚህ ሁሉ በቀኝ በኩል ያለው የብርሃን መልአክ በል እያለ ያበረታናል። እሱ እንደሚያበረታን ሁሉ ደግሞ በግራ በኩል ያለው መልአክ ደግሞ መጥፎ ሐሳቦችን እያመጣ ያሳስተን ይፈልጋል። ታዲያ በዚህ ጊዜ አንዲት ስህተት ሰርተን ለምሳሌ ጾምን ስንሽር፣ ዓርብና ሮብን ስንሽር፣ ሰንበታትን ስንሽር በዚህ ሰዓት እርሱ መጥቶ ይጠጋል። ማን ማለት ነው? የጥፋት መልአክ መጥቶ ሲጠጋ በግራ በኩል የብርሃን መልአኩ 40 ክንድ ይርቃል ከኛ። በዚህ ሰዓት ጊዜ ፋታ ክፍተት አገኙ ማለት ነው። እነዛኞቹ እኛን ለማሳሳት በጣም በቂ ጊዜያቸው ነው። 40 ክንድ ርቆ የብርሃን መልአክ ያዝናል በምንሰራው ስተት ማለት ነው። በዚህ ሰዓት እንደምንም ብለን ከዚያች መጥፎ ሥራ ወጥተን ደግሞ በጎ ሥራ ስንሰራ እንደገና ደግሞ የብርሃን መልአክ መጥቶ ወደኛ ይጠጋና ጎበዝ በል ሲለን ይሄኛው ደግሞ እንደገና 40 ክንድ ይርቃል ማለት ነው። በአጭር አማርኛ ጥሩ ሥራ ስንሰራ የብርሃን መልአክ ወደኛ መጥቶ ይጠጋና በል ጎበዝ ይለናል። 40 ክንድ ደግሞ ያኛው የጽልመት መልአክ ይርቃል ማለት ነው። መጥፎ ሥራ ስንሰራ ደግሞ የጽልመት መልአክ መጥቶ ከኛ ጋር ሲጠጋ የብርሃን መልአክ ደግሞ 40 ክንድ ይርቃልና እያዘነ ይቆማል። በል ይላል። ይሄኛው መጥፎ የሚያሰራን ደግሞ ማለት ነው። በዚህ ክፍተት ምን እናደርጋለን አለ አጅሬ? ክፉ ሥራን ሁሉ ወደው እንዲሰሩ እናደርጋቸዋለን። በዓለም ያለውን የክፋትና የስንፍና የድንቁርና ሥራዎችን ሁሉ እንደ መልካም አስመስልን እናሳያቸዋለን። መልካም በማስመሰል በውሸተኛ ሕልም እናስታቸዋለን። በዚህ ዓለም አኗኗር ከሰው ወገን እናጠፋው ዘንድ እኛ ሳንፈትነው ከዚህ ዓለም በሞት የሚለይ ማንም ሰው የለም አለ። አይገርማችሁም? በጣም ይገርማል እኮ። በዚህ ዓለም አኗኗር እኛ ሳንፈትነው ከሰው ወገን ሞትን የሚቀምስ የለም አለ። ሁሉም ሰዎች በሰይጣን ተፈትኖ ነው ማለት ነው የሚያልፈው። እሺ ይቀጥላል ሰይጣን። እኛ እግዚአብሔርን መሳደብና መንቀፍ ባይቻለን ሰዎች ፈጣሪያቸውንና ድንግል ማርያምን፣ ቅዱሳንን፣ መላእክትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን ለመስደብና ለመንቀፍ እንዲነሳሱ እናደርጋቸዋለን አለ። ነገር ግን እውነት እልሃለሁ አስቀድሜ ከነገርኩህ ኃጢአት ርቀው ወደ ፈጣሪያቸው በንስሐ ቢመለሱና የክርስቶስን ሥጋና ደም ቢቀበሉ በነፍሳቸውም ንጹሖችና ደጋጎች ቢሆኑ እኛ በእነርሱ ላይ እንበረታ ዘንድ ሥልጣንም ኃይልም የለንም አለ። እንግዲህ መጽሐፉ አጠር ብትልም በክፍል ከፋፍዬ ነው የማቀርብላችሁ ባልኩት መሰረት የዛሬውን እዚህ ላይ አቆማለሁኝ። ባለትዳሮችን እንዴት አድርጎ እንደሚፈትን፣ ልጆች እንዴት አድርጎ እንደሚያጠምድ፣ ወጣቶችን እንዴት አድርጎ ወደ ስህተት እንደሚያስገባ፣ ሱስን፣ ዝሙት እንዴት አድርጎ እንደሚያስዝ ያለውን ክፍል ደግሞ በቀጣዩ ቪዲዮ ትጠብቁኛላችሁ ማለት ነው። ታዲያ ይሄ ቪዲዮ ለሁሉም ሰው ይዳረስ ዘንድ አደራ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ቪዲዮውን ማግኘት የምትችሉት ከሰይጣን ጋር የተደረገ ቃለ ምልልስ ብላችሁ ቲክቶክ ላይ ሰርች ብታደርጉ በፕሌሊስት አድርጌ በክፍል አድርጌ አስቀምጬላችኋለሁ፣ ይመጣላችኋል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል።